አላህ የሰጣችሁን ጸጋ ብትቆጥሩ አትዘልቋትም። አላህ የሰጠህ መልካም ነገሮች ከላይም ከታችም ከሁሉም አቅጣጫ እንደከበቡ አስታውስ። ጤና፣ ልብስ፣ ምግብ፣ አየርና ውሃ በምድር ላይ የተፈጠሩት ላንተ ነው። ነገር ግን አንተ ምንም አይመስሉህም። ሕይወት የሰጠችህን ነገሮች ሁሉ ተቋድሰሃል፣ ነገር ግን አይገባህም። አላህ በሰማያት ያለውንና በምድርም ያለውን ሁሉ ለእናንተ አገራላችሁ። ጸጋዎችንም ግልጽ ማለትም ኢስላማዊ አህዳዊ እምነት፣ ጤና፣ ውበት ወዘተ ጨምሮ የዚህን ዓለም የተፈቀዱ ደስታዎችንና ድብቅ በአላህ ማመን በጎ ተግባራትን ለመፈጸም መነሳሳትንና በመጪው ዓለም የሚገኘውን እውነተኛ ተድላና ደስታ ወዘተ ሲሆኑ የሞላላችሁ መሆኑን አታዩምን? አንተ ተስተካክለው የተቀመጡ ሁለት አይኖች፣ ሁለት እጆች፣ ሁለት እግሮች፣ ምላስና ከንፈር አለ። አንተ በሚገባ ስትተኛ ብዙዎች በስቃይ ምክንያት እንቅልፍ አጥተው ያድራሉ። አንተ በጣፋጭ ምግቦችና በቀዝቃዛ ውሃ ሆድህን ስትሞላ በበሽታ ምክንያት ጥሩ የመብላትና የመጠጣት ደስታ የራቃቸው ብዙዎች ናቸው። እግር ባይኖረኝ ብለህ አስበህ ታውቃለህ? የመስማትና የማየት ችሎታህንስ አስበው? ጤነኛ አእምሮህን እይና በአእምሮ ህመም የሚሰቃዩ ሰዎችን አስበህ። ጥሩ የሰውነት ቆዳህን ተመልከትና ከቆዳ በሽታ የጠበቀህን ጌታ አመስግን። የመስማትና የማየት ችሎታህን የኡሁድን ተራራ በሚያክል ክብደት ባለው ወርቅ ትሸጠዋለህ። የመናገር ችሎታህንስ በትላልቅ ህንፃዎች ትቀይራቸዋለህ። በርካታ ስጦታዎች ተሰጥተውሃል፣ ነገር ግን አሁንም በድንቁርና ላይ ነህ። ምንም እንኳ ትኩስ ዳቦ፣ ቀዝቃዛ ውሃ፣ ጥሩ እንቅልፍ፣ ጥሩ ጤና ያላህ ቢሆንም አሁንም እንዳዘንክና እንደተከዝክ በመውደሙ አዝነሃል። ነገር ግን አሁንም በርካታ ንብረቶችን የማፍራት ቁልፍ እጅህ ላይ አለ። አሰላስልና አመስግን። በነፍሶቻችሁም ውስጥ ምልክቶች አሉ፣ ታዲያ አትመለከቱምን? ራስህን፣ ቤተሰብህን፣ ጓደኞችህንና በዙሪያ ያለውን ዓለም አስብ። የአላህን ጸጋ ያውቃሉ፣ ነገር ግን ይክዳሉ። ያለፈው ላይመለስ ሄዷል። ብዙ ሰዎች ለባለፈውና ስለ መጥፎ ገጽታዎቹ በማሰብ አሁንን በጥሩ ሁኔታ ለመኖር የሚያስችላቸውን ጥበብ ያባክናሉ። ብልህ ሰው ያለፉ ክስተቶችን ይዘነጋል፣ ይረሳል። ምክንያቱም ያለፉ ድርጊቶች አልፈዋል። ማዘን አይመልሳቸውም፣ መረበሽ አያስተካክላቸውም። ትካዜ ያለፈውን ሕያው አያደርግም። ያለፈ ነገር ሕይወት አልባ ነው። ባለፉት ጊዜያት ቅዠቶች ወይም ባመለጡ ነገሮች ጥላ ስር አትኑር። ካለፉ ክስተቶች አስፈሪ መንፈስ ራስህን ጠብቅ። ስለ ባለፈው ብዙ ማሰብ የአሁኑን ማባከን ነውና። አላህ ከዚህ በፊት የነበሩ ህዝቦችን ጉዳዮች ሲጠቅስ እንዲህ ይላል፣ ይህች በእርግጥ ያለፈች ህዝብ ናት። ያለፉት ጊዜያት አልፈዋል። የታሪክን መሪ ወደ ኋላ በመመለስ በእነሱ ላይ ብትመራመር ምንም አይነት ጥቅም አታገኝም። የባለፈውን በማሰብ የሚኖር የአቧራ ዘር ለመዝራት እንደሚሞክር ሰው ነው። የድሮ ሰዎች ሙታንን ከመቃብር አታውጧቸው ይሉ ነበር። አሳዛኙ ነገር ስለ ባለፈው ስናስብ አሁኑን በተገቢው መንገድ መያዝ አለመቻላችን ነው። ማራኪ ህንፃዎችን በመርሳት በፈራረሱ ግንቦች ላይ እናላዝናለን። ሰውና ጅን ሁሉ በአንድ ላይ ተሰብስበው ያለፈውን ለመመለስ ቢሞክሩ አይሳካላቸውም። በምድር ላይ ያለ ሁሉ ለአዲስ ወቅት በመዘጋጀት ወደፊት ነው የሚነጉደው። አንተም ይህንኑ አድርግ። ያለህ ዛሬ ብቻ ነው። ጠዋት ከእንቅልፍ ስትነሳ ምሽቱን አያለው ብለህ አትጠብቅ። ያንተ ቀን ዛሬ ብቻ ነው። ትናንት ከነጥሩና መጥፎ አልፏል። ነገም ገና አልመጣም። የህይወት ዑደትህ አንድ ቀን ነው። ዛሬ እንደተወለድክና ሲያልቅም እንደምትሞት አድርገህ አስብ። ይህን ስታደርግ በባለፈውና በጭንቀቶቹ በወደፊቱና ባልተጨበጠ ተስፋ ወጥመድ ውስጥ አትገባም። የዛሬውን ሰላትን በተመስጦ ስገድ።
ቁርአንንም ትርጉሙን እየተረዳህ ቅራ። አላህንም በእውነተኛነት አስታውስ። ዛሬ ፍትሃዊ ሁን። በአቅምህና በጤና ልክ አስብ። ዛሬን በደስታና በሰላም ኑር። ጌታን አስታውሰው። ምህረትን ጠይቀው። በአላህ ሲሳይ በሚስትህ፣ በልጆችህ፣ በስራህ፣ በቤትህና በደረጃ ተብቃቃ። የዛሬ ፕሮግራምህን አስተካክል። ከዚህ ዓለም ለመለየት ዝግጁ ሁን። ይህን ስታደርግ ከሴኮንዶቹ ወራትን፣ ከደቂቃዎቹ ዓመታትን መፍጠር ትችላለህ። የሰጠኸውንም ያዝ፣ ከአመስጋኞችም ሁን። ዛሬን ከሐዘን፣ ከጭንቀት፣ ከቁጣ፣ ከምቀኝነትና ከክፋት ነፃ ሆነህ አሳልፍ። አንድ ነገር በልብህ ውስጥ መቅረጽ አለብህ። የኔ ቀን ዛሬ ብቻ ነው። ዛሬ ትኩስና ለስላሳ ዳቦ ከበላ የትናንቱ የሻገተና ደረቅ ዳቦ ወይም የነገው የተስፋ ዳቦ ምንም አይፈይድልህም። ጠንካራ ሰው ከሆንክ ያለምንም ጥርጥር በቀጣዩ ነገር ላይ ራስህን ታሳምነዋለህ። የኔ የመጨረሻ ቀን ዛሬ ናት። ይህን አስተሳሰብ ካዳበርክ ማንነትህን በማሻሻል ችሎታህን በማሳደግና ተግባርህን በማጽዳት ከቀንህ እያንዳንዷ ወቅት አትራፊ ትሆናለህ። ከዚያ ለራስህ ምን ትለዋለህ? ዛሬ ቁጥብ መሆን አለብኝ። መጥፎ ንግግርም ሆነ ጸያፍ ቃል አልናገርም፣ ሰውንም አላማም። ዛሬ ቤቴንና ቢሮዬን ማስተካከል አለብኝ። ንጹህና የተስተካከሉ እንጂ የተዘበራረቁና የተዝረከረኩ መሆን የለባቸውም። ዛሬ የሰውነቴን ንጽህና መጠበቅና አለባበሴን ማስተካከል አለብኝ። በአረማመዴ፣ በአነጋገሬ እንዲሁም በድርጊቴ ሚዛናዊ መሆን ይኖርብኛል። ዛሬ ለጌታዬ ታማኝ ለመሆን ጥረት አደርጋለሁ። ሶላቴንም በጥሩ ሁኔታ እሰግዳለሁ። በጎ ተግባር ስራዎች ላይ እሳተፋለሁ። ቁርአንን እቀራለሁ። መጽሐፍትን አነባለሁ። ጥሩነትን፣ ደግነትንና ቅንነትን በልቤ ውስጥ አስገባለሁ። እንደ ኩራት፣ ምቀኝነትና መናፍቅነት ያሉ መጥፎ ተግባራትን ከልቤ አወጣለሁ። ዛሬ ሰዎችን ለመርዳት እሞክራለሁ። የተራቡትን አበላለሁ። የታመሙትን እጠይቃለሁ። የሞቱትን እቀብራለሁ። በጥመት ላይ ያሉትን እመክራለሁ። ከጭቁኖችና ከደካሞች ጎን ቆማለሁ። አሊሞችን አከብራለሁ። ለሕፃናት አዝናለሁ። አዛውንቶችን እደግፋለሁ። የተለየኸውና የሄድከው ትናንት ሆይ አንተን እያስታወስኩ አላለቅስም። አስታዋሽህ መሆኔን ለአፍታ እንኳን ዞር ብለህ አታየውምና፣ ምክንያቱም አንተ ላትመለስ ሄደሃል። የወደፊቱ ሆይ አንተ በማይታየው ዓለም ውስጥ ነህ። ስለዚህ ወደፊት ምን ይመጣል ብዬ መጨነቅ አልፈልግም። ስላንተ በማለም ጊዜን አላባክንም፣ ምክንያቱም አንተ ያልተፈጠርክ ባዶ ነገር ነህና። ሕይወትን በሙሉ ድምቀቷና ውበቷ ለመኖር ለሚፈልጉ ሰዎች የኔ ቀን ዛሬ ብቻ ነው የሚለው በደስታ መዝገበ ቃላት ውስጥ የሚገኝ ወሳኝ አረፍተ ነገር ነው።